ሰላም ፋሚሊዎቼ እንዴት ናችሁ? ውድ የዩቲዩብ ፋሚሊና የቲክታክ ፋሚሊዎቼ እንዴት ናችሁ? ሰላም ናችሁ? እግዚአብሔር ይመስገን። ዛሬ ስራ ቢበዛብንም ላይቭ ያልገባሁት ያው አሁን አጋጣሚ አንድ እህታችን ደውላ ትዕግስት ጋር ድረስላት ብላኝ ትዕግስት ጋር መጣሁኝ። ይሄው ትዕግስትን እንደምታዩት የካንሰር ታማሚ ነች እና ካንሰር ታማሚ ነች። ጨረር አልጀመረችም። ሁለተኛ ዙር ሕክምና ወስዳለች። ስለዚህ ንገሪልኝ አንቺ ለፋሚሊዎቼ የሚቸግርሽን ምን እንደተባልሽ ምን እንዳሉሽ ንገሪኝ። ኪቦ ተስተልሽ ኪቦ ጀብራለሁ ኪቦ እየወሰድኩኝ ብር በማጣት ደግሞ መድኃኒቱን አቋረጥኩ። ኬሞ ጀመረሻል? ኬሞ ጀምሬ ብር ሶስት ዙር ደግሞ ወስዶ ነበረ ቀጠሮ ሶስተኛውን አቆምኩ። በቃ ሶስቱን አልወሰድኩም ብለው። እሺ አሁን አንቺ በቀን ከዚህ ለሕክምና ወደ አዲስ አበባ ስትሄጂ እስከ ስንት ታወጫለሽ? 10,000 ብር ይዤ እሄዳለሁ። 10,000 ብር ማለት ነው። እሺ እንግዲህ ያው ፋሚሊዎች እየሰማችሁ ሁሉም ነገር እየሰማችሁ ካንሰር በሽታ ነች። ጨረር አልጀመረችም። ሶስተኛ ዙር መታከሚያ አታ ብር የለኝም ብላ ቤት ውስጥ ቀርታለች። በተለይ ጊንጮች እየሰማችሁ አሁን ነው የምለቀው። ሁላችሁም እየገባችሁ መታችሁ ከቤቷ እዚህ ትግሬ ሰፈር ትንሽ ወረድ ብሎ ነው የምትገኘው። ያው የሰው ልጅ አንዴ ከወደቀ ተረባርበን ካላነሳ ነው ደርሰንለት ስንሞት ብቻ ዋይ ዋይ አይደለም፣ በቁም እያለ ነው ዋይ ዋይ እንድረስላት ለትዕግስት እና ትዕግስት በጣም ነው የምታሳዝነው። ብር የላትም። ሶስተኛ ዙር የምትጀምርበት ካንሰር ነው። ካንሰር ማለት ደግሞ ጨረር አለ፣ በዛ ላይ አራተኛ ዙር አለ። እስካሁን ምንም ተገምቶ ይሄን ያህል ትከፍያለሽ የተባለችው የለም። ግን ሶስተኛ ዙር መጀመሪያውን ብር ስለሌላት እንድረስላት። አመሰግናለሁ። አመስግኝልኝ ቤተሰቦቼ። እግዚአብሔር ይስጣችሁ። ተባረኩ። ድረሱልኝ ባያችሁ። ድረሱልኝ፣ ድረሱላት። ወገን የለኝም፣ ዘመድ የለኝም፣ ሰው ሀገር ነው ያለው። ድረሱላት። አታልቅሽ። እንታለቅሽ አይደለም። ይኸውልሽ እኔ የኔ ፋሚሊዎች አለኛ ማልቀስ የለብሽም። እንድታለቅሽ አልፈልግም። ፋሚሊዎቼ መርዳት እስካለባቸው ጥግ ድረስ ይረዱልኛል። ከጎንሽ ነኝ። በሚቀጥለው ሐሙስ እንገናኛለን። ዛሬ ለትዕግስት ቪዲዮን እያያችሁት ነቃበይና እያቸው ተናገሪ። አታልቅሽ።